ሰላም ሰላም የዜንቴክ ፋሚሊ፣ ዛሬ ደግሞ ይሄ አፕሊኬሽን ወይስ መልካም እድል የሚባለው አፕሊኬሽን ላይ እንዴት ገንዘብ እንደሚሰሩት አሳያችኋለሁ። እኔ ዛሬ ብቻ ወደ 13 ብር ሰርቻለሁ። ይሄም 10 ሺህ ብር ዊዝድሮው አድርጌ ነበርኩት። ይሄው እዩ፣ ዛሬ ዊዝድሮው አድርጌ ነበርኩት። አሁን ደግሞ 3197 አለት ማለት ከአካውንት። ይሄም መጨረሻ ቪዲዮ ላይ ዊዝድሮው አድርጌ አሳያችኋለሁ። ስለዚህ ይሄ ቪዲዮ እስከ መጨረሻው ተከታተሉት። ሙሉ ቪዲዮ እስከ መጨረሻው በደንብ ተከታተሉት። ይሄ ቪዲዮ እስከ መጨረሻ ከተከታተሉት በጣም ቀላል የሆነ ነው። ፕሊዝ ከዛ በፊት ደግሞ ሰብስክራይብ ያደረጋችሁ አሁኑ ሰብስክራይብ አድርጎ ቢያንስ 1000 ቪው ካገኘ 300 ሰዎች ፕሊዝ ሰብስክራይብ አድርጎ። እናንተ ምንም አይጎዳችሁም፣ ለኔ ይጠቅመኛል። ወደፊትም ብዙ ስራዎች ስላለ ፕሊዝ ሰብስክራይብ አድርጎ። ይሄ ኮሜንትም ሼር ላይክም አድርጎ። ይሄ ስራ ለመስራት የሚያስፈልጋችሁ ዋትስአፕ አካውንት ነው። ዋትስአፕ አካውንት ደግሞ የቆየ ዋትስአፕ አካውንት መሆን አለበት። አዲስ ዋትስአፕ አካውንት አይሆንም ማለት ነው። ቢያንስ 5 ወር በፊት የተከፈተ መሆን አለበት። ምክንያቱም አዲስ አካውንት ከሆነ ብዙ ብርም አይሰጥም። ሌላ ደግሞ ሪስትሪክት ዋትስአፕ ሪስትሪክት ያደርጋል። ስፓም ነው ብሎ ስለሚያስብ ዋትስአፕ አካውንት ሪስትሪክት ማድረግ ይችላል። ስለዚህ የቆየ ዋትስአፕ አካውንት ተጠቀማላችሁ። አሁን እንዴት አካውንቱ ክሬት እንዳታደርጉት አሳያችኋለሁ። ይሄ ስራ ለመስራት ደግሞ ሚኒም ኢንቨስትመንት አያስፈልግም፣ ሚኒም ላይፍ አያስፈልግም። ቢያንስ 3 እስከ 5 ደቂቃ ብቻ ነው የሚፈልገው። የዚህ አፕሊኬሽኑ ሊንክ ለማግኘት ደግሞ ወደ ቴሌግራም ትሄዱና @ዜንቴክ ብላችሁ ሰርች አርጉ። ከዛ ይሄ ቻናል ይመጣላችኋል። ዜንቴክ የሚለው ጆይን አርጉ። ሊንኩ እዚህ ውስጥ አለ ማለት ነው። ይሄ ቻናል ደግሞ አንድ ጊዜ ንኩና ከዛ 3 ነጥብ አለች እዚህ 3 ነጥብ። ይሄ 3 ነጥብ አንድ ጊዜ ንኩና ዲሊት ሳይሆን ይሄ ንኩና ከዛ ፒን ካልሆነ ፒን አርጉ። እኔ ፒን አርጌ ያለው አንፒን እያለ ነው። ፒን አርጉ። ሌላ ጊዜ ብዙ ስራዎች እዚህ ላይ ፖስት ስለሚደርግ ይጠቅማችኋል። ስለዚህ ፒን አርጉ። እዚህ ውስጥ አለ። ወይስ ደግሞ ይሄ ሰርች ላይ መልካም እድል ብላችሁ ሰርች ማድረግ ትችላችሁ። እንደዚህ መልካም እድል ብላችሁ ሰርች ካደረጋችሁ በኋላ ሊንኩ ይሄ ነው ማለት ነው። ከዛ አንድ ጊዜ ይሄ ሊንክ ክሊክ ታደርጋላችሁ። ከዛ እንደዚህ ያመጣላችኋል። ከዛ ስክሮል አድርጋችሁ እዚህ ዳውንሎድ የሚለው አለ። ዳውንሎድ የሚለው ነክታችሁ ከዛ እዚህ መጀመሪያ ላይ ኢንተር ዩር ዩዘር ኔም ይላል። ኢንተር ዩር ዩዘር ኔም፣ ይሄ መጀመሪያ ላይ ያለው ሲማችሁ ነው የሚያስገቡት። ኢሜይልም ሳይሆን ስልክ ቁጥርም ሳይሆን ኢሜይልና የሆነ ቁጥር ትጨምራላችሁ። ለምሳሌ እኔ እንደ ምሳሌ እናንተ የእናንተ ስም እዚህ ላይ ታስገብታላችሁ። እኔ ዜንቴክ ብሌ ከዛ 12 ይሄው እንደዚህ 12 ከዛ አሁንም እዚህ ላይ ደግሞ ፓስወርዳችሁን ትሞላላችሁ። ፓስወርዳችሁ ትክክል መሆኑ ቼክ ለማድረግ ደግሞ ይሄ ነክታችሁ ቼክ ማድረግ ትችላላችሁ። እስከ 6 ካራክተር ወይስ 6 ፊደል መሆን አለበት። ይሄ ነክታችሁ ከዛ ፓስወርዳችሁ ትክክል መሆኑ ቼክ ታደርጋላችሁ። ይሄው ዜንቴክ 1 2 ይላል አይደል? ይሄ ደግሞ ዜንቴክ 2 1 አድርጋለሁ። እዚህ ላይም እዚህ 3ኛ ላይም ይሄው ሁለተኛ ላይ ያለው እዚህ ላይ አስገብቻለሁ። ከዛ እንደዚህ ከሆነ ትክክል ከሆነ ሁለቱ ቦታ ያለው ፓስወርድ ሴም መሆን አለበት። ከዛ ሳይን አፕ የሚለው አለ። ሳይን አፕ የሚለው ነክታችሁ ሳይን አፕ ታደርጋላችሁ። አንዳንድ ጊዜ ደግሞ እንደዚህ ይላችኋል። እንደዚህ ካላችሁ ደግሞ በዳታ እየተጠቀማችሁ ከሆናችሁ ዋይፋይ ተጠቀሙ። ወይም ደግሞ ሌላ ጊዜ ሞክሩ። ሌላ ጊዜ ከሞከራችሁ መስራት ይችላል። ወይም ደግሞ በሌላ ስልክ ላይ አካውንት ክሬት አድርጉና የእናንተ ላይ ደግሞ ሳይን ኢን ታደርጋላችሁ። የሌላ ሰው ስልክ ላይ አካውንቱ ክሬት አድርጉ። አንዳንድ ጊዜ እንደዚህ ይላል።
ከዛ ሳይን አፕ ካረጋችሁ በኋላ ሳይን አፕ ካረጋችሁ በኋላ ስማችሁ እዚህ ላይ ትሞላላችሁ። ዜንቴክ 1 2 አልጎ እዚህ ላይ ደግሞ ፓስወርዳችሁን ከሞላችሁ በኋላ ሳይን ኢን ታደርጋላችሁ። ሳይን ኢን ካረጋችሁ በኋላ ይሄው ጃምፕ የሚለው አፕሊኬሽኑን ኢንስታል አድርጉ ይላል። ኢንስታል የሚለው ነክታችሁ አፕሊኬሽኑ ኢንስታል ታደርጋላችሁ። አሁን ኢንስታል እያሆነ ነው። ዲቴልስ የሚለው ነክታችሁ ከዛ ክሮም ላይ ኢንስታል ከጨረሰ በኋላ ኢንስታል ታደርጋላችሁ። አፕሊኬሽናችሁ ስልካችሁ ላይ ኢንስታል ታደርጋላችሁ። አንዳንድ ስልክ ላይ ደግሞ ኢንስታል አይሆንም። ለሱ ሶሉሽን ደግሞ ቲክቶክ ላይ ማየት ትችላላችሁ። አናውን አፕስ የሚለው ይመጣችኋል። ሴቲንግ ይስተካከላችሁ። ሴቲንጉ ለማስተካከል ደግሞ ቲክቶክ ላይ ሄዳችሁ አናውን አፕስ ብላችሁ ሰርች ካረጋችሁ ማየት ትችላላችሁ። ግን አፕሊኬሽኑ ኢንስታል ከሆነ ደግሞ እንደ መጀመሪያ ዩዘር ኔማችሁ ታስገባላችሁ። ሁለተኛ ላይ ደግሞ ፓስወርዳችሁን ካስገባችሁ በኋላ ሳይን ኢን ታደርጋላችሁ። ፕሊዝ ፓስወርዳችሁና ዩዘር ኔማችሁ ደግሞ ስክሪንሾት አድርጉ እንዳትረሱት። እንደገባችሁ 50 ብር ይሰጣችኋል። አሁን ደግሞ ታስክ እንዴት እንደሰሩ ታሳያችኋለሁ። ከዛ በፊት ግን ዋትስአፕ አካውንታችሁ አክቲቭ አድርጉ። አክቲቭ ካረጋችሁ በኋላ አክቲቭ ለማድረግ ደግሞ ለሶስት ሰው ፎቶ ለመላክ ቪዲዮ ኮል ማድረግ ቮይስ ኮል በማድረግ አክቲቭ ማድረግ ትችላላችሁ። ታስኩ ለመስራት 150 ፐር ታስክ የሚለው ከነክታችሁ በኋላ ይሄ ይመጣላችኋል። ከዛ በኋላ ስልክ ቁጥራችሁን እዚህ ላይ ታስገባላችሁ። የዋትስአፕ ስልክ ቁጥር እዚህ ላይ ትጻፋላችሁ። ከዛ በፊት ግን ኢትዮጵያ ኮዱ ኢትዮጵያ ላይ መሆን አለበት። ኮዱ ኢትዮጵያ ላይ ካልሆነ ፕላስ 25 ዋን ብላችሁ ሰርች ካረጋችሁ በኋላ ይመጣላችኋል። ኢትዮጵያ ላይ መሆን አለበት። ከዛ ስታርት ታስክ የሚለው አንድ ጊዜ ክሊክ ታደርጋላችሁ። ከዛ ትጠብቃላችሁ። ለትንሽ ደቂቃ ትጠብቃላችሁ። ኮኔክሽን ፋስት መሆን አለበት። ኮኔክሽን አሪፍ ከሆነ እንደዚህ ኮድ ይመጣላችኋል። ሁሉም ኤኤ የሚለው ይሄ ኮድ ኮፒ አድርጋችሁ ከዛ ደግሞ ዋትስአፕ ኖቲፊኬሽን ይላካላችኋል። እዚህ ላይ ዋትስአፕ ኢንተር ኮድ የሚለው እያያችሁ ዋትስአፕ ኖቲፊኬሽን ይላካል። ከዛ እሱ ነክታችሁ ኮንፈርም ታደርጋላችሁ። እዚህ ላይ አሁን የላከ ኮድ እዚህ ላይ ታስገብታላችሁ። ከዛ ሎጊን እያለ ነው ትጠብቃላችሁ። ሎጊን እስኪሆን ይሄው አሁን ሎጊን አርጓል። ሊንክ ዲቫይስ ሆኗል። ከዛ ይሄ ትጠብቃላችሁ ማለት ነው። አፕሊኬሽን ላይ እንደዚህ ይሆናል። አሁን ብር እየቆጠረ ነው። እስከ 100 ሲደርስ ትጠብቃላችሁ። 100 ከደረሰም ወደ 0 መመለስ ይችላል። አሁን ብር እየጨመረ ነው። ስለዚህ እስከ መጨረሻው መጠበቅ አለባችሁ። አንዳንድ ጊዜ ደግሞ ብር ካልሰጣችሁ ደግሞ ለኮኔክሽናችሁ ነው። ኮኔክሽናችሁ ፈጣን ካልሆነ ብር አይሰጥም። ስለዚህ ሌላ ደግሞ ስክሪን ኦፍ ማድረግ የለባችሁ ማለት ነው። ስክሪኑ ኦን መሆን አለበት እስከ መጨረሻው ከቆያችሁ በኋላ። ከዛ ከጠበቃችሁ ቢያንስ 2 ደቂቃ ከጠበቃችሁ በኋላ ዚም ካለ ኤክስ አድርጋችሁ ወደ ባክ መመለስ ትችላላችሁ። ብሩ ይጨምራል ማለት ነው። አንዳንድ ጊዜ ደግሞ ትንሽ ብር ከሰጠ እስከ 30 እስከ 40 ብር ከሰጣችሁ ደግሞ አሁን ደጋግማችሁ መሞክር ትችላላችሁ። እስከ 150 ብር መሄድ ትችላላችሁ ማለት ነው። አንድ ጊዜ እምቢ ካላችሁ ደግሞ ሌላ ኮኔክሽን ፈጣን ሲሆን
መስራት ትችላላችሁ። በዋይፋይ ከሆነ በጣም አሪፍ ነው። ሌላ ደግሞ ማታ ማታ ላይ ስሩ። ማታ ማታ እስከ 6-7 ላይ ወይም ደግሞ ጠዋት ላይ ስሩ። እዛ ኮኔክሽን ፈጣን ሲሆን ብዙ ሰዎችም አይሰሩም ስለሆነ ማታ ወይስ ጠዋት ላይ ስሩ። አንድ ጊዜ ከሰራችሁ እስከ 120 እስከ 130 ከሄዳችሁ በኋላ ከ24 ሰዓት ትሰራላችሁ። 24 ሰዓት መጠበቅ አለባችሁ ማለት ነው። አሁን ደግሞ ብሩ እንዴት ዊዝድሮው እንደሚተደርጉ ታሳያችኋለሁ። ከዛ በፊት ግን የቴሌ ብር አካውንት ሴቭ ማድረግ አለባችሁ። እዚህ ላይ ቴሌ ብር አካውንት ሴቭ ለማድረግ ደግሞ ባንክ ካርድ የሚለው ይሄ ነክታችሁ ባንክ ካርድ የሚለው ከዛ እዚህ ላይ አንድ ጊዜ ይሄ ካርድ ነክታችሁ እዚህ ላይ ቴሌኮም የሚለው ይመጣላችኋል። ቴሌኮም የሚለው መርጣችሁ ከዛ ይሄ ኢትዮጵያ ላይ መሆን አለበት። ይሄ ቴሌኮም ማለት ቴሌ ብር ማለት ነው። እዚህ ላይ ደግሞ የቴሌ ብር አካውንታችሁ ነው። እዚህ መጨረሻ ላይ ደግሞ የቴሌ ብር ሲማችሁ ነው። እንደ ቴሌ ብር ያለውም ነው። ቴሌ ብር ከሌላችሁ ደግሞ ቲክቶክ ላይ ሄዱና ቴሌ ብር አከፋፈት ብላችሁ ሰርች አድርጉት። በጣም ቀላል ነው ቴሌ ብር አካውንት ክሬት ማድረግ። ከዛ ሴቭ ካረጋችሁ በኋላ ገንዘባችሁ ዊዝድሮው ለማድረግ ዊዝድሮው 116 ነው። 16 ለታክስ ነው። 100 ወደ አካውንት ይገባል። 300 ዊዝድሮው ካረጋችሁ ደግሞ 30 ብር ለታክሲ ነው። 10,000 ዊዝድሮው ካረጋችሁ ደግሞ 620 ለታክሲ ይሆናል ማለት ነው። አሁን 100 ዊዝድሮው አድርጌ አሳያችኋለሁ። 100 እየፈለጋችሁ መጠን ካነካችሁ እዚህ ይሄ ቴሌ ብራችሁ ትክክል መሆኑ ቼክ ማድረግ አለባችሁ። ከዛ እዚህ ላይ ፓስወርዳችሁን ትሞላላችሁ። ይሄ ፓስወርድ ደግሞ የቴሌ ብር ሳይሆን መጀመሪያ ላይ እንደገባችሁ የሞላችሁ ፓስወርድ እዚህ ላይ ታስገባላችሁ። ከዛ በኋላ ሪሲቭድ የሚለው አለ። ሪሲቭድ የሚለው ነክታችሁ ይሄ ዊዝድሮው ሪኩዌስትድ ሰብሚትድ እያለ ነው። እዚህ አፕሊኬሽን ላይ እንደፈለጋችሁ ብር ዊዝድሮው ማድረግ ትችላላችሁ። ለምሳሌ አሁንም የቀረ 2000 ነው። 2000 ዊዝድሮው አድርጌ አሳያችኋለሁ። ዊዝድሮው ሪኮርዳችሁ ለማየት ደግሞ እዚህ ነክታችሁ ዊዝድሮው የሚለው ነክታችሁ ዊዝድሮው ሪኮርድስ የሚለው አለ። ይሄ ነክታችሁ ለምሳሌ የኔ አፕሩቪንግ እያለ ነው። ቀን ላይ ከሆነ በጣም ፈጣን ነው ዊዝድሮው፣ ግን ማታ ማታ ላይ ከሆነ ትንሽ ይቆያል ማለት ነው። ስለዚህ መጠበቅ አለባችሁ። ቢያንስ እስከ 30 ደቂቃ መጠበቅ አለባችሁ ማታ። ይሄው ጋይስ እየመጣ ነው ጋይስ። ይሄው ኮምፕሊትድ እየሆነ ነው። ይሄው ቼክ አርጉ ጋይስ፣ እየመጣ ነው ጋይስ። ይሄው አይፎን ላይ ለጊዜው እየሰራ አይደለም። ስለዚህ አይፎን ተጠቃሚዎች ደግሞ ጠብቁኝ። ሌላ አፕሊኬሽንም አለ። ሌላ አፕሊኬሽን በቴሌ ብር የሚከፍል ሌላ አፕሊኬሽንም አለ። ግን እሱም ቪዲዮ በቅርብ ይሰራላችኋለሁ። ስለዚህ ጠብቁኝ። አሁን እዩት ጋይስ፣ ሙሉ ብሩ ዊዝድሮው ሆኗል ማለት ነው። አሁን ጀስት ናው እያለ ነው። ይሄው እዩ። ዛሬያችን ቪዲዮ ይሄ ይመስላል ነበር።